በጣም በሚያስገርም ሁኔታ ዶሮ የተለያዩ ነገሮች ሲሸጡ እኔ አይቻለሁ በአይኔ ማለት ነው። ህያው እግዚአብሔር ምስክሬ ነው። ምናልባት የድሮ ጴንጤ ሰዎች ካሉ ይህን ነገር ሊያረጋግጡልኝ ይችላሉ። እና ይሄ ነገር በራሱ አብያተ ክርስቲያናት ያመጣችው ነገር ነው እና ስር ነቀል የሆነ እንትን የሚያስፈልገው እንጂ ምክንያቱም እነዚህም ሰዎች የምንላቸው የአብያተ ክርስቲያን ልጆች ናቸው። እርግጠኛ ነኝ ከድሮ ጀምሮ ያዩትን የተመለከቱትን ስላደጉ እኔ ባይሆን ወቀሳዬ አብያተ ክርስቲያናት ላይ ነው። አይደለም እንደዛ አይደለም ዘውዬ፣ ከአብያተ ክርስቲያናት አይተው አይደለም ከቡሽሪን ከውበርቲን ሲሸጥ አንተ አታውቅም ሲሸጥ። ቆይ እነግርሃለሁ የእነዚህን ነው የምነግርህ። የእነዚህና የአብያተ ክርስቲያናት ይለያያል። ለምሳሌ የአብያተ ክርስቲያናት የሚሸጡት እችን የምታክል ቡትሌ ላይ ጸልየንበታል የእግዚአብሔር መንፈስ አርፎበታል ብለው የሸጡት አንዳች ነገር የላቸው። ገብተዋል። እችን የምታክል ቡትሌ ከሸጡ አብያተ ክርስቲያናት ምን ነበረ? የገንዘብ ችግር ስለነበር ለወንጌል የማንም ሰው ኪስ አይገባም። እንደምታውቀው ወንጌል በኢትዮጵያ ላይ በጣም ከፍተኛ ጫና ስላለው ችግር ስለነበረባቸው ምን ያደርጋሉ? ለምሳሌ ዶሮ ያመጣል አንድ ሰው። አንድ ምዕመን ምን ይዞ ይመጣል? ዶሮ ይዞ ይመጣል። ዶሮ ያለው አይደል? ዶሮ ያለው ዶሮ ይዞ፣ በግ ያለው በግ ይዞ ይመጣል። ጋቢ ያለው ጋቢ ይዞ ይመጣል። ያቺ ቤተክርስቲያን ወንበር ፈልጋ ከሆነ ያቺ ቤተክርስቲያን ለአገልጋዮች የሆነ ነገር ማድረግ ፈልጋ አታ ከሆነ ቦታ ለመግዛት ለመከራየት ኪራይ መክፈያ አተው ከሆነ በጣም በንጽህና በቅድስና ስለሚኖሩ ገንዘብ በጣም ይቸግራቸዋል። አጭበረብሩ ምን አይሉ። ስለዚህ ምዕመኑ ወይ ዶሮ ወይ ጋቢ ለቤተ ክርስቲያን ስጦታ አድርጎ ይሰጣል። እዛ ጋር ምን እንዲሆን እንዲሸጥ ገባ። ሊስትሮም ሰርተናል። ለምሳሌ እኔ ሊስትሮ ወጣቶች ሰርተናል ለቤተ ክርስቲያን። እያንዳንዳይ ሊስትሮ ምዕመኑን እየጠበቅን ሊስትሮ ሰሪ ስለሆናል እየጠረግን ጠረግ እናደርጋለን። ለዛ ሊስትሮ ብር ከ50 ከነበረ ሰው ግን የሚሰጠን 10 ብር 20 ብር 50 ብር ይሰጣል ፈቅዶ ማለት ነው። ገባ። ዝም ብሎ የሰውን ገንዘብ ከመበዝበዝ የሚጠቅመውን ነገር ይጠቀምበት ተብሎ ነው እንዲጠቀምበት ነው። እችን የምታክል ዘይት የእግዚአብሔር ጸጋ አለበት ተብሎ ተሸጦ አያውቅም። ይሲ ያንን ዶሮ አንተ ስትገዛው በ1000 ብርም ግዛው በ200 ብርም ግዛው በ5000 ብርም ግዛው ዶሮውን ትበላዋለህ፣ ይጠቅማል። አረ ከዛ በዛው አንተ ደግሞ ምን አደረግ? ኮንትሪቢዩት አደረግ እዛ ቸርች ላይ ገባ። ኮንትሪቢዩት አደረግ። አሁን ይሄ ምንድነው? ገንዘብ ማግኛ ዘዴ ነው የፈጠሩት አብያተ ክርስቲያናት። ሲፈጥሩ ገንዘብ ማግኛው ግን ማንም ኪስ አይገባም፣ አንድ ሰው ኪስ አይገባም። ከዛ ደግሞ ተጸልዩበታል ትባረካላችሁ አይባልም። ዛሬም ቢሆን ማለት ነው ገጠር ውስጥ ያሉ ኪራይ መክፈል ወንጌል አገልጋይ የሚበላው የሚጠጣው የሌለበት ቸርች በጣም የሚያሳዝነዋል። ሰው ሊረዱ ይገባል። እንደገና ዶሮአቸውንም እህልም ሰው እህል አምጥቶም ይሸጣል። እህልም ሸጠው ምን ብለው ወንበር ቆርቆሮ ገዝተው ያንጻሉ ለራሳቸው ምዕመኑ። እንደዚህ አንድ ሰውዬ ፒኤልሲ እንደሆነ ከፍቶ ደግሞ እግዚአብሔር ቅባት አለበት ብሎ ምን ይጠቅማል? እስኪ እችን የምታክል ቡትሌ እችን የምታክል ዘይት አስቀምጬ የሰጠው እንደዚህ አይነት ስራ ሰርተዋል አብያተ ክርስቲያናት? አልሰሩም። ገባ? አልሰሩም። እሺ ጥሩ ነው የሰጠኸኝ። አዎ ጥሩ። አዎ እሺ አክሰፕት አድርጌያለሁ። ልጨርስልህ። ይኸውልህ የእነዚህ ግን ኦበርቲንጅል የሚባል አለ፣ ቡሽሪን የሚባል አለ። እነዚህ ሰዎች ምንድነው የሚያደርጉት? እችን የምታክል ለሞገስ ለቅባት መንፈሳዊ ቅባት እንድትቀባ ማለት ነው፣ መንፈስ ቅዱስ እንዲያርፍብህ ለኤችአይቪ ለምናምን ብለው ልክ እንደ ጥንቆላ ቤት አሁን ለሞገስ ታሰራለህ። ሄደ ለሞገስ ሰው ሁሉ እንዲወድ፣ ሰው ሁሉ አንተ እንዲያከብርህ፣ ሰው ሁሉ አንተ እንዲመጣ ለሞገስ የሚባል ህዝብ ሰብሳቢ የሚባል አለ የሚሰራ እና እችን በምታክል ወይ ዘይት ምናምን አይነት ነገር ይሰራ፣ እዛ ላይ ተደግሞ እሷን ትቀባባታል። ወይ ሽቶ ላይ ይሰራል። እንደገና ለሱ ብቻ አይደለም ለሞገስ ብቻ ሳይሆን እንደገና በቢሮ ደግሞ እንድትፈራ የሚደረግ ደግሞ አሰራር አለ። ይሄ እንግዲህ የምናውቀው ነው በኢትዮጵያውያን። ልክ እንደዛ እነዚህ ሰዎች አፍሪካ ሀገር ውስጥ ያለውን የዊችክራፍት አሰራር ከነቡሽሪን ተቀበሉ። ከዛችን የምታክል ዘይት ላይ ምን አለ ይልሃል የእግዚአብሔር መንፈስ። ልክ ዘይቱ ስትቀባው ትቀባለህ፣ እኔ ላይ ያለው እጥፍ በአንተ ላይ ይሆናል ይለዋል። አንድ የሌለ ማለት ሁለተኛ ትፈወሳለህ ይለዋል። ይሄኛው ለሞገስ ይሄኛው ለሀብት ተብሎ ይቀርብላል። ከዛ እሱ ዋጋው ብዙ ነው
ትንሽም ይሁን ብዙ ብቻ የእግዚአብሔር ጸጋ አለበት ተብሎ ነው የሚሸጠው። እንደዚህ አይነት ሽያጭ የለም። ታምራት እንኳን አደረግን ሲሉ ተመልከት ዞይ እችን የምታክል ሃይላንድ ያመጡና ማለት ወደ ደም ቀየርኩት ብለው እንደዚህ ገፍተው ከለር አድርገውበት እዚች ጋር በማስቲካ አጣብቀው እዚህ ጋር ይሄ ጆሊ ጁስ ምናምን ያስቀምጡልህና እንደዚህ ከነው ዛሬ ታምራት ይሆናል፣ ውሃችሁ ወደ ደም ይለወጣል አሁን ይላል። በጌታ በኢየሱስ ኢን ዘ ማይቲ ኔም ኦፍ ጂሰስ አይ ኮማንድ ኢት ምናምን ይላል። እንግሊዝኛውንም ሲቀላቅል አሜን ትላለህ። ከዛስ ገዛ ምን ሆነ? ልክ አንተ ጆሊ ጁሱ እንደዚህ ስታረገው ቀላ ተቀየረ ተብሎ ህዝቡ ወንበር ይሰብራል። ፕራንክ ነው። ምን ይጠቅማል? ጥቅስ የሚጠቅሱት ሴቱ ጋር ሄደው ነው። ዮሐንስ ወንጌል ምዕራፍ 2 ወይን ጠጅ አልቆ ውሃውን ወደ ወይን ጠጅ ጌታ የቀየረው ጋኖቹን ሁሉ ሞልተው ነው። ኤልሳ ዘይቱን የተለቀሙ ጋኖች ሁሉ ሞልተው ወደዋን ከፍሎ ልጆችሽና አንቺ ብይ ተብሎ ነው። አንድ አገልጋይ ላይ ያለ እንደዚህ ሃይላንድ ተቀየረ። ህዝቡ እጅ ላይ ያለችው ሃይላንድ ተቀየረች። ምንድነው ጥቅሙ? እስኪ ንገረኝ። አያቸው ፕራንክ ነው የሚሰሩት። ህዝቡ አተቀይሮ አያውቅም። ድራማ አለ ጆዬ። እኔ እኮ በድራማው በጣም እስማማለሁ።